ሩጫለትኝና ሩጥ You guys, day 7 ደርሰናል። እንኳን ደስ አላችሁ። መልካም ሰንበት ብለናል። ዛሬ ብዙ ነገር አናደርግም። ከቤተሰብ ጋር ነው የምናሳልፈው። እኔ ከቤተሰብ ጋር ነው የማሳልፈው። እናንተ ምን እያደረጋችሁ እንደሆነ አላውቅም። ወክ እንወጣለን፣ ቤተክርስቲያናችን እንሄዳለን። ቆንጆ ሰላም የሆነ መንፈሳዊ ቀን ይሆናል ማለት ነው። መንፈስ የምናድስበት ቀን በቃ ገብቷችኋል ማለት የፈለኩት። እኔ በጣም ነገራችን ላይ ቆንጆ ስሜት አለ እየተሰማኝ ነው። ሰውነቴም ደስ እያለኝ እየቀለለኝ እየመጣ ነው። ያው የኪሎ ጉዳይ እንኳን አላውቀውም። እስክለካ ጓጉቻለሁ። ነገ እንለካለን ከእግዚአብሔር ጋር። እስኪ አብረን እንዋል። እሁዳችሁን ግን እንዴት ነው የምታሳልፉት? እስኪ ንገሩኝ፣ አጫውቱኝ፣ ንገሩኝ። ምን ላድርግ? ቆንጆ ሀሳብ ካላችሁ ሁሉም የየራሱ የሚያሳልፍበት መንገድ የተለያየ ነውና የእናንተንም እስኪ ንገሩኝ። እኔ ይሄው አሳያችኋለሁ እንዴት እንደምናሳልፍ። ከዛ ባለፈ ወይ ጋር ዛሬ አምሮብኛል በነገራችን ላይ ኮሜንት አድርጉልኝ። ለማንኛውም ቤተሰብ ሀሳባችን እየተሳካ ነው። የምር እውነት ራሴን እያየሁ አልኳችሁ። ከአላማችን በቃ ግብ ሳይደርስ አይቀርም፣ እየደረሰ ነው። እውነት እንዲንስንስና ኤነርጂን ከምነግራችሁ በላይ ሰውነቴ መቅለል ያው በአንድ ሳምንት ውስጥ ሙሉ በሙሉ ተስተካክያለሁ እያልኳችሁ ሳይሆን ግን በቃ ቆንጆ ሁኔታ ላይ እንዳለውኝ እየተሰማኝ ነው ለማለት ያክል ነው። እና በቃ ሞቲቬሽን ምናምን ነገር የሆነ ሞቲቬት ሆኛለሁ ባጭሩ ማለት ነው። እና ሞክሩት። ያቺ ትንሿ ለውጥ ላይክ እቺ ኢቭን ሞሪንጋ ጧት ተነስቼ የምጠጣት ራሱ እንደ እኔ እንጃ የራሴ በቃ የማደርገው ለራሴ ብዬ የማደርገው ነገር ስለሆነ ትልቅ ለውጥ ነገር እያመጣብኝ ነው። እኔ እንጃ እቺ ትንሿ ነገር ትልቅ ለውጥ የምታመጣው ነገር ብትሞክሩት እመክራለሁ። እንደኔ ማለት ነው። እናንተ ራሱ ካያችሁኝ እውነት ለውጥ አላያችሁብኝ? ላይክ የመጀመሪያ ቪዲዮና አሁን በሰባተኛ ቀኔ ላይ እንደዚህ አይነት ለውጥ ካሳየኝ አስቡት። ከአንድ ወር፣ 2 ወር፣ 3 ወር፣ 1 አመት ሲል ኦ ማይ ጋድ ሌላ ሰው ነው ሆኖ ማለት ነው። ደስ ይላል። ለማንኛውም እንቀጥል። ቤተሰብ እየተራመዳችሁ ልደርሱብኝ አልቻላችሁማ። ይገርማሃል። ስፖርተኛ ሆኜ በቃ ሊደርሱብኝ አልቻሉ። ፋውንደር ነው፣ ቀልድ ሰው እንዳይመስላችሁ። ይሄንን ይመስል ነበር የዛሬ ቀናችን።
በሌላ ቪዲዮ እስክንገናኝ መልካም ቀን፣ መልካም ምሽት። አይ ላቭ ዩ